ሰላም ሰላም ውድ ቤተሰቦቼ እንደምናችሁ። ዛሬ ደግሞ በሌላ ምርጥ ቪዲዮ ተገናኝተናል። ዛሬ የማሳያችሁ የኩኪስ አሰራር እንዴት አድርጌ እንደምሰራው አሁን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር 500 ግራም የገበታ ቅቤን የተጠቀምኩት ከፍሪጅ አውጥቼው ስለነበረ ትንሽ አቆይቼው እምቢ ሲለኝ ማይክሮዌቭ ውስጥ ከተው እንደዚህ ትንሽ ቀጠን ብሏል። ያው ምንም ማለት አይደለም። ስኳር 1 ካፕ ስኳር ነው የተፈጨ የተጠቀምኩት። እናንተ ስኳር ብዛቱን መጠናችሁ መጨመር ትችላላችሁ። እኔ ብዙ ስኳር ስላልፈለኩ ነው። እንደዚህ አድርገን ቅቤውንና ስኳሩን በደንብ አድርገን እንመተዋለን። ከዛ አንድ እንቁላሉን መጀመሪያ አንዱን እንቁላል እንደዚህ ጨምሬ እሱን እቀላቅለዋለሁ፣ አንድ ላይ መተዋለሁ። 2 እንቁላል ነው የተጠቀምኩት ለዚህ። ሁለተኛውንም እንደዚህ አድርጌ እመተዋለሁ። እንደዚህ በጣም ከመታን በኋላ እዚህ ጋር የቀረፋ ፓውደር ለቴስቱ የቀረፋ ፓውደር ስለምወድ እሱ ጨምርበታለሁ። እናንተ የምትፈልጉት ነገር ካለ መጨመር ትችላላችሁ። 1 ሻይ ማንኪያ ቫኒላ አረግበታለሁ። እሱን አድርጌ እንደዚህ አብሬ ቅልቅል አረገዋለሁ። እዚህ ጋር 1 ካፕ ያው እያየው ነው የምጨምረው። 2 ካፕ ነው ያረኩት። እዚህ ጋር ፒኪንግ ፓውደር ጨምሬያለሁ። 2 የሻይ ማንኪያ የሚሆን ነው ፒኪንግ ፓውደር የጨመርኩት። ትንሽ ጨው ጨምሬ በደንብ አድርጌ እቀላቅለዋለሁ። ያው ዱቄቱን እያየው ጨምሬያለሁ። 4 ካፕ ዱቄት ነው የተጠቀምኩት። ይሄ 2 ነው የጨመርኩት። ከዛ ደግሞ ያው እያየው እየጨመርኩኝ 4 ካፕ ዱቄት ነው የተጠቀምኩት። ይሄው እንደዚህ ላላ ያለ ብዙ ያልጠበቀ ነው ያረኩት። 2 ቦታ ቆርጠዋለሁ። አንዱን በካካኦ ስለምሰራው ለዛ አነሳ አድርጌ አንዷን እንደዛ አድርጌ ለቅርጽ ለማውጣት እንዲመቸኝ አረጋለሁ። እዚህ ጋር 1 የሻይ ማንኪያ የሚሆን የሾርባ ማንኪያ ካካኦ ተጠቅሜያለሁ። በደንብ አድርጌ እሱን እቀላቅለዋለሁ። ያው እንደዚህ በደንብ ቀላቅየዋለሁ። አሁን ያው ቅርጽ ማውጣበት እቃ ውስጥ ከታለሁ። በጣም ቆንጆ ልስልስ ያለ ኩኪስ ነው። በቀላሉ ቤታችን አብሶ የእጅ መስሪያ ካለችን በቀላሉ ቤታችን የምንሰራው የኩኪስ አሰራር ነው። ወደታች ነው የምናረገው። እንደዚህ ያደረግን ቅርጹን ራሱ ወደታች ጫን ስንለው ቅርጹ እንደዚህ ያወጣልናል። በጣም ቆንጆ ፍርፍር ያለ ኩኪስ ልክ የሀገር ቤት ኩኪስ የሚመስል ነው። ቶሮንቶ ላይ ያላችሁ ከፈለጋችሁ ኦርደር ማድረግ የምትፈልጉ ለልደትም ለተለያየ ነገር እንደዚህ ለስናክም ለልጆች ኦርደር ማድረግ የምትፈልጉ ካላችሁ ኢንቦክስ አድርጉልኝ፣ ሰራላችኋለሁ። እንደዚህ በቀላሉ ቆንጆ የሆነ ኩኪስ እንሰራለን። ኦቭኔን እያጋልኩ ነው በ200 ይሄኛውን ወደ ኦቭኔ ከታለው ሌላውን እሰራለሁ ማለት ነው።
እንደዚህ ያደረግን በፈለግነው ቅርጾች ማውጫዎች አሉት የተለያየ። ይሄ ብቻ አይደለም፣ የተለያየ ቅርጽ መስሪያ አለው። በተለያየ እንደዚህ ያደረግን እንሰራለን። ብዙም እሳት ብዙም አናስመታውም፣ ምክንያቱም ይሄ በቅቤ ስለሆነ የተሰራው ቶሎ ቼክ እያደረግን ማውጣት አለብን። ብዙ ሰዓት መቆየት የለበትም። የማረር እንትን ስላለው ቅቤ ስለሆነ ቶሎ ስለሚያረብን ቶሎ ነው እንትናችንን ቼክ ማድረግ ያለብን። ይሄ ልብ ቅርጽ ነው። ይሄኛው እንደዚህ በስሎ ወጥቷል። እንደዚህ ቶሎ መቀያየር ስላለብን እንደዚህ በስሏል። በጣም ነው የሚያምረው። ይሄኛውን ደግሞ በሁለቱ አንድ እንትን እሞክራለሁ። ሁለቱን ከጎን አድርገን ወደ ውስጥ ከተውና ያው ቅርጽ እንሰራለታለን። እንደዚህ ጎን ለጎን ሲሆን በጣም ነው ደስ የሚለው። እንደዚህ አድርገን እሱንም አብስለን ይሄው ውድ ቤተሰቦቼ እንደዚህ ሁሉንም ጨርሼ በጣም የሚያምር ቆንጆ ኩኪስ ፍርፍር ያለ ኩኪስ ነው። እንደምትወዱት ተስፋ አድርጋለሁ። እንዴ ሰርታችሁ ማታውቁ ካላችሁ ሞክሩ ትላለው። ዛሬ ወደ እኔ ቻናል አዲስ የመጣችሁ ካላችሁ ፍቅር ተባላለው። ሰብስክራይብ ያርጋችሁ ዶላ ምልክት በመጫን ቤተሰብ እንሁን። የነበራችሁን ቤተሰቦቼ ላይክ፣ ኮሜንት፣ ሼር ያርጋችሁ ሁልጊዜ አብሮነታችሁን የምታሳዩኝ እህት ወንድሞቼ እግዚአብሔር ያክብርልኝ እላለሁ። አሁንም አብሮነታችሁ አይለኝ እያልኩኝ የዛሬ ቪዲዮዬ ይሄንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ ዳግም እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ